የስኮላርሺፕ አፕሊኬሽን ፕሮሰስ ስትጀምሩ አስፈላጊ ዶክሜንት ማሟላትና አውተንቲኬት ማስደረግ የፕሮሰሳችሁ የመጀመሪያው ስቴፕ ነው። በዚህ ቪዲዮ አስፈላጊ ዶክሜንቶችን እንዲሁም በቪዲዮ መጨረሻ ላይ ስለ አውተንቲኬሽን እናወራለን። የሚያስፈልጓችሁ ዶክሜንት እንዳያላችሁበት የትምህርት ደረጃ የተለያየ ቢሆንም እነዚህ የትም አፕላይ ስታደርጉ ግዴታ ሊኖሯችሁ ይገባል። የመጀመሪያው ትራንስክሪፕታችሁ። ይሄም በደንብ እንዲገባችሁ በሁለት እንከፋለን። አንደርግራጁዌት የምትማሩና ማስተርሳችሁን ለምትማሩ ተማሪዎች ማለት ነው። አንደርግራጁዌት የምትማሩት ለ4 ዓመት ተከታታይ የተማራችሁበትን ከ9 እስከ 12 ያለው ትራንስክሪፕት ግዴታ ሊኖራችሁ ይገባል። የማስተርስ ደግሞ ባችለራችሁን ስታጠኑ የነበረውን ትራንስክሪፕት ከዩኒቨርሲቲያችሁ መቀበል አለባችሁ። ወደ ዩኤስ አፕላይ የምታደርጉት ተማሪዎች መጠንቀቅ ያለባችሁ ትራንስክሪፕታችሁ ላይ ኮርሱን ላብ ወይም ቴዎሪ መሆኑን ስፔሲፋይ አድርጎ ማሳየት አለበት። በሁለተኛነትና የሚያስፈልጋችሁ ዲፕሎማችሁ ነው። ዲፕሎማ ለአንደር ግራጁዌት እንደገና 12 የጨረሳችሁበት ሰርተፍኬት የ12ኛ ክፍል ሰርተፍኬት ማለት ነው። ለማስተርስ ተማሪዎች ዲፕሎማችሁን የተመረቃችሁበት ነው። አሁን ሃይስኩል ተማሪዎች ከሆናችሁ ወይም 12ኛ ያልጨረሳችሁ ወይም ዩኒቨርሲቲ የመጨረሻ ዓመት ተማሪዎች ከሆናችሁ ችግር የለውም፣ አፕላይ ማድረግ ትችላላችሁ። እንዴት ነው አፕላይ የምታደርጉት የሚለውም በቪዲዮ መጨረሻ ላይ እነግራችኋለሁ። እስከ መጨረሻው ተከታተሉ። በሶስተኛነትና ሊኖራችሁ የሚገባው ሰርቲፊኬት እንግሊሽ ፕሮፊሸንሲ ነው። እንግሊሽ ፕሮፊሸንሲ በእንግሊዝኛ አቅማችሁን የሚያሳያ ወረቀት ሲሆን በተለያየ ወይ ይህን ፕሩፍ ልታደርጉ ትችላችሁ። የመጀመሪያው እንግሊሽ ፕሮፊሸንሲ የሚታወቁ ኮመን የሆኑ ዶሊንጎ፣ አይኤልቲኤስ ወይ ቶፌል በመፈተን ልታሳዩ ትችላላችሁ። ካልሆነ ደግሞ ላንጉጅ ኦፍ ኢንስትራክሽን ከትምህርት ሚኒስቴር የምትወስዱት ወረቀት ነው። ስለሱ ሌላ ቪዲዮ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። በእነዚህ ወይ እንግሊዝኛ አትሊስት የእንግሊሽ ፕሮፊሸንሲያችሁ ስንት መሆን አለበት? B2 ሌቨል መሆን አለበት። ለ4 ዓመት ተከታታይ ከ9 እስከ 12 ተምራችሁ ከነበረ በእርግጠኝነት B2 ትደርሳላችሁ። ያንን ፕሩፍ ለማድረግ ደግሞ ላንጉጅ ኦፍ ኢንስትራክሽኑን ከትምህርት ሚኒስቴር ከወሰዳችሁ ለዩኒቨርሲቲዎች በቂ ነው ለማሳየት። ኢቨን ኢን ዩኤስ ስታንዳርድ ቴስት ሳይኖራችሁ ወይም እንግሊሽ ፕሮፊሸንሲ ሳይኖራችሁ ስኮላርሺፕ እንደምታገኙ ታውቃላችሁ። እንዴት መሰላችሁ? ኢን ዩሮፕ ያሉት አብዛኛው ዩኒቨርሲቲዎች ሌላ ቪዲዮ ላይ አውርቼዋለሁ። ወደኋላ ገብታችሁ ቼክ አድርጉት። ሌሎች ቪዲዮችን ቼክ አድርጉት። ከትምህርት ሚኒስቴር በምንወስደው ብቻ ላንጉጅ ኢንስትራክሽን አፕላይ ማድረግ እንደምትችሉ አውርቻለሁ። በሱ ብቻ አፕላይ ማድረግ ትችላላችሁ። ሌሎች እንግሊሽ ፕሮፊሸንሲዎች ካሏችሁ በጣም አሪፍ ነው፣ ቀደም የዘረዘርኳቸው ማለት ነው። ይሄኛው ሰርተፍኬት ሊኖራችሁ ግዴታ ይገባል። አራተኛውና በጣም አስፈላጊው ኤሊጂቢሊቲ ሌተር ነው። ምንድነው ኤሊጂቢሊቲ ሌተር? the letter which shows like you are eligible to study your master's or bachelor in Ethiopian higher institutions. በኢትዮጵያ ባሉ ሃየር ኢንስቲትዩሽኖች፣ ዩኒቨርሲቲዎች ወይ ኮሌጆች ይሄ ተማሪ ገብቶ አቴንድ ማድረግ ይችላል የሚለውን የሚያሳይ ሰርተፍኬት ኤሊጂቢሊቲ ሌተር ማለት ነው። ይህንን ኬስ ነው የምትቀበሉት። ካዛንቺስ ካለው ሳይንስና ከፍተኛ ትምህርት ሚኒስቴር ይህንን ሌተር መውሰድ ትችላላችሁ። ባይ ዘ ዌይ ኮስት ሼሪንግ መክፈል አለባችሁ ይህንን ለመውሰድ ስፔሻሊ ኢፍ ዩ አር ዩኒቨርሲቲ ስቱደንት ከሆናችሁ ማለት ነው። ከሃይስኩል ቀጥታ የምትገቡ ከሆነ ኦፍኮርስ ምንም አይነት ዩኒቨርሲቲ ገብታችሁ የተጠቀማችሁት ነገር ስለሌለ ኮስት ሼሪንግ መክፈል ግዴታችሁ አይደለም። አምስተኛውና ሊኖራችሁ የሚገባው ሌተር ኦፍ ሪኮመንዴሽን ነው። ሪኮመንዴሽን ሌተር ስለ እናንተ ችሎታ ሊሆን ይችላል፣ የትኛው ሳብጀክት ላይ ጎበዝ እንደሆናችሁ ከሚያውቃችሁ መምህር ወይም ከቸርች ሰውም ሊሆን ይችላል፣ ከቅርባችሁ ከትምህርት ቤት ቢሆን ስፔሻሊ ይመረጣል። ስለ ትምህርት ችሎታችሁ፣ ሌሎች ታሌንቶቻችሁን የሚናገር ሌተር ማጻፍ አለባችሁ። አንዳንዴ ግዴታ ላይሆን ይችላል፣ ግን ስኮላርሺፕ አፕላይ የምታደርጉ ከሆነ ላይ ፓርሻልም ሊሆን ይችላል፣ ፉሊ ፈንድድ ሌተር ኦፍ ሪኮመንዴሽን በጣም አስፈላጊ ነው። ከምታውቁት ሰው ይሄንን ሪኮመንዴሽን ሌተር ብትቀበሉ ስኮላርሺፖቹን አሪፍ እንዲሆን ወይም አሪፍ ስኮላርሺፕ እንድታገኙ ይረዳችኋል። ስድስተኛውና ሊኖራችሁ የሚገባው እና ኦፕሽናል የሆነው ኢሴይ ነው። ኢሴይ ስለ ኢንተረስታችሁ፣ ፓሽናችሁ ወይም ስለምትወዱት ነገር፣ ስለምታውቁት ነገር እናንተን ይገልጻል በምልት ወይ የምትጽፉት ነው ወይ ስለ ራሳችሁም ሊሆን ይችላል። አንዳንዴ ደግሞ ዩኒቨርሲቲዎች በራሳቸው ስፔሲፊክ የሆነ ቶፒክ ያስቀምጣሉ። በዚህ ቶፒክ ላይ ጻፉ። ይሄንን ስትጽፉ እናንተ ምንድነው መሰላችሁ የሚረዱት እንግሊሽ ፕሮፊሸንሲ ቅድም አስገባችሁ አይደል? ያንን እንግሊሽ ፕሮፊሸንሲ ስታስገቡ አሁን ከምትጽፉት ጋር ላይ ኮምፔር አድርጎ ያዩታል። አዎ ያ ውጤት የሱ ነው። እዚህ ላይ የጻፋችሁትን አስተያየቱ ሲያዩ
ምን ያህል እንግሊዝኛ አቅማችሁ ምን ያህል እንደሆነ ሊረዱት ይችላሉ። ሌላ ደግሞ ታሌንታችሁን ራሳችሁን የምትገልጹበት ሌተር ስለሆነ ብትጽፉ ስፔሻሊ ወደ ዩኤስ አፕላይ የምታደርጉ ልጆች ኤሴያችሁ ላይ በደንብ ስሩ። ቀደም ስናወራ 12 ላይ ከሆናችሁ ወይም ካረንቲ ለ11 12 ከሆናችሁ እና የዩኒቨርሲቲ የመጨረሻ ዓመት ሆናችሁ ሳትጨርሱ እንዴት ነው ስኮላርሽፕ አፕላይ የምታደርጉት እናወራ። ለእናንተ የሚያስፈልጋችሁ ከትምህርት ቤታችሁ ወይም አሁን ካላችሁበት ዩኒቨርሲቲ ሌተር ማጻፍ አለባችሁ። ሌተራችሁ ምንድን ነው የሚያሳየው? ስፔሲፊካሊ መች ነው ትምህርቱን የምትጨርሱት፣ አሁን ያላችሁበት ግሬድ ምን ያህል ነው። 12 ላይ ሆናችሁ ኢቨን 11 ላይ ሆናችሁ ራሱ አፕላይ ማድረግ ትችላላችሁ። እኔም ማውቃቸው የቅርብ ጓደኞቼ ሜዲሲን የሚማሩ ከኢትዮጵያ 12ቸውን ሳይጨርሱ በትራንስክሪፕት ብቻ መጥተው ሜዲሲን የሚማሩ ጓደኞች አሉ። ግዴታ አይደለም ነው። አሁን ያላችሁበትን ስታተስ የሚናገር ሌተር ከትምህርት ቤታችሁ አጻፉ ወይም ከዩኒቨርሲቲያችሁ አጻፉ። ዳት ኦል አክሴፕት ያደርጓቸዋል። ቀጥታ መታችሁ ወይም 1-2 ኮርስ ቀርቶባችሁ ከሆነ የሆነ እዚህ መታችሁ ያንን መጨረስ ትችላላችሁ። ይሄ የዩኤስ ላይ ያሉ ዩኒቨርሲቲዎችም ይሰራል። አሁን ደግሞ ስለ አውተንቲኬሽን እናውራ። አውተንቲኬሽን ሌላ ታሪክ የለውም፣ ማህተም ማስመታት ነው። ማህተሙ ሜይ ቢ ፍራውድ ሊሆን ይችላል። ዶክሜንታችሁ ውሸት ወይም የሆነ የተቀላቀለ ነገር ሊኖር ይችላል። ትምህርት ሚኒስቴር ወይም ውጭ ጉዳይ ሚኒስቴር ዶክሜንታችሁ ኦሪጂናል መሆኑን በማህተም ማረጋገጥ አለበት። ያ አውተንቲኬሽን ብለን እንጠራዋለን። ይህንን አውተንቲኬት የት ነው የምታደርጉት? የመጀመሪያው ሃይ ስኩል አሁን የጨረሳችሁ ተማሪዎች ከሆናችሁ 4 ኪሎ ያለው ፈተናዎች ኤጀንሲ ነው። እዚህ አፖይንትመንት ማስያዝ ያለባችሁ ለ1 ሳምንት ለ2 ሳምንት ፕሮሰሳችሁ ሊቆይ ይችላል። እዚህ ማህተም ካስመታችሁ በኋላ ይህንን ሌተር ወስዳችሁ ካስመታችሁ በኋላ ከኋላ 2 ማህተም አለችው። እሱን ወስዳችሁ ወደ ውጭ ጉዳይ ሚኒስቴር ትሄዳላችሁ። ውጭ ጉዳይ ሚኒስቴርም የመጨረሻ አውተንቲኬት ያስመታል። እዚህ ግን አንዳንዴ ደግሞ እንደ ለምሳሌ አውስትሪያ እና ኢጣሊ፣ ፖላንድ አፕላይ የምታደርጉ ከሆነ ኤምባሲ ገብታችሁ አውተንቲኬት አዲሽናሊ ማስደረግ ሊኖርባችሁ ይችላል። ኢትስ ኮስት ላይክ እንደ የዶክሜንቱና እንደ የሀገራቱ የተለያየ ብር ኮስት ቢያደርግ የመጨረሻ አውተንቲኬሽን ኤምባሲ ገብታችሁ ነው አውተንቲኬት የምታደርጉት። ዩኤስ እና ካናዳ አፕላይ የምታደርጉት ምንም አይነት አውተንቲኬሽን አያስፈልግም። ጀስት ፈተናዎች ኤጀንሲ ላይ ውጭ ጉዳይ ሚኒስቴር አውተንቲኬት ባደረጋችሁበት አፕላይ ማድረግ ትችላላችሁ። ዳት ኦል። እርግጠኛ ነኝ ካሁን በኋላ ስለ ዶክሜንት ማሰብ ሳይሆን ዶክሜንት መሰብሰብ ብቻ ነው የሚጠበቅባችሁ። የነገርኳችሁ ዶክሜንት በመሰረታዊነት ከያዛችሁ በኋላ ሌሎች አዲሽናል የሚያስፈልጋችሁ ዶክሜንት ካለ ትጨምራላችሁ። የሰመር ፕሮግራም፣ የስራ ፕሮግራሞች ሲኖሩ ቶሎ ዩቱብ ላይ ስጭን ወደ እናንተ እንዲደርስ የምትፈልጉ ከሆነ ሰብስክራይብ ማድረጋችሁን ቼክ አድርጉት። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር ማድረግ እንዳይርሳ። በሌላ አጓጊ ቪዲዮን እስከምንገናኝ አሸናፊዎች ናችሁ።